ያው እንግዲህ በዛሬው ዕለትም እጅግ በጣም አስደንጋጭ የሆነ ነገር ተፈጥሯል ማለት ነው። ሁላችንንም ያስደነገጠ ነገር ግን ይሄ ነገር መጨረሻው ምን ይሆን? ነገሩስ ወዴት እያመራ ነው? ገና ምኑም ሳይያዝ እንደዚህ አይነት ጉዳይ ላይ መድረስ ምን ማለት ነው? ቅናት ምን ድረስ ነው? በጓደኝነት እንዲሁም ደግሞ በፍቅረኝነት ጊዜ ውስጥ ሰዎች ምን ያክል ደረጃ ነው በሰዎች መተማመን ያለባቸው የሚለውን ነገር በሙሉ ጥያቄ ውስጥ የከተተ ነገር ነው ማለት ነው። በዛሬው ዕለት የሆነው አብርሃም እጅግ በጣም እንዳዘነና ሄርሜላን ከዚህ በኋላ እንደማያምናት እያንዳንዱ እርምጃውን ደግሞ እንደምታሳውቀውና ከዚህ በኋላ እሷን መከታተል እንደሚጀምር ቃል በቃል በዛሬው ቪዲዮ ተናግሯል ማለት ነው። ያው እንግዲህ ይሄ ነገር ወደ ብዙ አቅጣጫዎች ሀሳቦቻችንን እንድንወስድ አድርጎናል ማለት ነው። ሰላም እንዴት ናችሁ? ውድ የሀገሬ ልጆች በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ሰላማችሁ ይብዛልን፣ ፈጣሪ አምላክ ይጠብቃችሁ እንላለን። ለዚህ ቻናል ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ ቤተሰብ እንድትሆኑና የተለያዩ ትኩስ ቤተሰባዊ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል ማለት ነው። እንግዲህ ያው በዛሬው ዕለት የሆነው ነገር እጅግ በጣም ሁላችንንም አስደንግጦን፣ ነገር ግን ይሄ ነገር መጨረሻው ምንድን ነው? እሱ ያው እንግዲህ የቪዲዮ መጨረሻውን ስናየው ግን ሁላችንም ተረጋግተን እንድናስብ አድርጎናል ማለት ነው። አብርሃም እንግዲህ እጅግ በጣም በዛሬው ቀን ተናዶ ሄርሜላን በጣም ሲናገራትና እንደማያምናት ከዚህ በኋላ እያንዳንዱ እርምጃዋን እንደሚጠራጠር ሲነግራት ሲያሳውቃት ነበር ማለት ነው። ሄርሜላም እጅግ በጣም ተደናቅታ እንዴት ነው ማታምነኝ? ምን ድረስ ነው ማታምነኝ? ከሰዎች ወሬ እየሰማክ ከሰዎች ስለ እኔ መጥፎ ነገር እየሰማክ እኔን እንዴት ትወቅሰኛለህ? በዚህ ደረጃ እኔ እንድታምነኝ ነው የምፈልገው። እኔ መሆን ነው ከአንተ ጋር ነው። እኔ ማፈቅረው አንተን ብቻ ነው። ብዙ ወንዶች ቢኖሩም እኔ ግን አንተ ልብህንና ማንነትህን ነው መወደው ማፈቅረው። እኔ መለየት አልፈልግም። ስላንተና ስላንተ ብቻ ነው ማሰብ የምፈልገው። እንዴት በሌላ ሰው ትጠረጥረኛለህ? ሰዎች ከወንድ ጋር አየናት በማለት ቢነግሩህም እንዴት የዚህ ደረጃ ታምናቸዋለክ? በማለት እንግዲህ እጅግ በጣም በንዴትም ሆና ነው ስትናገር የነበረው። በሀዘን ውስጥም ሆና ነበር ስትናገር የነበረው። ሄርሜላ ስሜቷን መደበቅ አልቻለችም በዚህ ቪዲዮ። ምክንያቱም እኔ ብዙ መስዋዕትነትን ከፍያለሁ ለእኔና ለአንተ ፍቅር፣ እንዴት በዚህ ደረጃ እኔ ትጠረጥረኛለህ? እኔ በማንም ወንድ መጠርጠር አልፈልግም። አንተ ጋር የመጣሁት ልብህንና ማንነትህን የእውነተኛ ንጹህ ፍቅርህን ፈልጌ ነው። እኔ ካንተ ሌላ ወዴትም አልሄድም። ስራዬን ስሰራ ነው የዋልኩት። የኔን ስም ለማጥፋት ግን ብዙ ሰዎች በዙሪያችን አሉና እባክህን ልብህን ስጠኝ፣ እንዲሁም ጆሮህን ስጠኝና አዳምጠኝ በማለት ነው እንግዲህ ሄርሜላ የራሷን ሀሳብ የገለጸችው። አብርሃምም እንግዲህ እጅግ በጣም እንደሚያፈቅራትና ነገር ግን እምነቱን ያው ሊሸረሽር የሚችል ነገር ሳይሆን ፕራንክ እንደሆነ በመጨረሻ ማስረድቷታል ማለት ነው። እኛ እንግዲህ ይህንን አልጠበቅንም በመጀመሪያ እይታችን። ምክንያቱም የአብርሃም ንግግር የአብርሃም ሁኔታ እጅግ በጣም ያስደነግጥ ነበረ። ያው በእርግጥ ሄርሜላ እንደዚህ ታደርጋለች ብሎ ማሰብ ከባድ ነው። ታደርጋለችም ብለን አናምንም። ነገር ግን ያው የሰው ልጅ በህይወቱ ብዙ ነገር ብዙ ስህተት ሊገጥሙ ይችላል። ያ ነገር ገጥሟት ከሆነ ብለን ነበረ። ነገር ግን መጨረሻውን አይተን እኛም ተረጋግተናል ማለት ነው። ወደ ቤተሰቦቻችን አብራችሁን ስላላችሁ አብራችሁን ስለምትሆኑ እጅግ በጣም እናመሰግናለን። አሁንም ቪዲዮን ከወደዳችሁት ላይክ፣ እንዲሁም ደግሞ ቤተሰብ እንድትሆኑና ትኩስ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን አሁንም በድጋሚ ጥሪ እናቀርብላችኋለን። አብራችሁን ስላላችሁ ስለምታበረታቱ እናመሰግናችኋለን። እንወዳችኋለን። በያላችሁበት ሰላማችሁ ይብዛልን።